በ34 ፊልሞች ላይ ተካፍሏል 8 ቲያትሮች ላይ ተውኗል ለቁጥር የበዙ የቴሌቪዥን ድራማዎች ላይ ተሳትፏል ከኛ ጋር ብትውሉና አብራችሁ ደግሞ ከአዲስ አበባ ብትመጡ ኖሮ ይሄ ሰውዬ ያልሆነው ነገር አለ ትሉ ነበር ዝግጅቱን ቀጥ አርጎ ያዘ ያዘናናን ያለ አርቲስትም ጭምር ነው ዛሬ ደግሞ ከተለመደበት እኛ በቴሌቪዥን ወይን ደግሞ በፊልም ላይ ከምናየው አቅርቦቱ ወጣ ብሎ አንድ ተዝናኖት ለናንተ ልስጣችሁ ብሎናል ሁሉም ከናንተ ጋር የሚቀጥሉ ዝግጅቶች ናቸው ከኛ ጋር አብራችሁ እንድታመሹ እንጋብዛለን መልካም የዋዜማ ዝግጅት ይሁንላችሁ እኚህ እንግዳ ከሀገራቸውም አልፈው በተለያዩ ሀገራት ውስጥ ዲፕሎማት በመሆን አምባሳደር በመሆን ያገለገሉ ናቸው ቁጭ ብለን ቀደም ስንቆጥረው ወደ 15 አካባቢ ሀገራት ዲፕሎማት ወይም ደግሞ አምባሳደር ሆነው አገልግለዋልና እንግዲህ ምን ያህል ሀገራቸው እንዳገለገሉ ምን ያህል ኢትዮጵያን እንዳስጠሩ መገመት ቀላል ነው ከኚህ እንግዳ ጋር ትንሽ ቆይታ ላደርግ ፈልጊያለሁ 15 ሀገራት አምባሳደር ሆኖ ማገልገል በጣም የሚገርመው ደግሞ በመላው ዓለም በጣም ታዋቂ ሰው ናቸው ከሀገራችንም ውጪ በጣም ብዙ የዓለም ህዝብ የሚያቃቸው የዓለም ሀገራት የሚያቃቸው አምባሳደር ናቸው እባካቸው አምባሳደርን በጭብጨባ ተቀበሉልን አምባሳደር እንኳን ደህና መጡ እንኳን አደረሱ እንኳን ደህና ቆየ ምን አለ ድንቄም ነው ድንቄም ነገር ነው ታሪክ ስለማያውቅ ነው ችግር የለውም አሁን እርሶ ታሪኮትን ይነግሩታል እሺ እንግዲህ ለ15 አመት 15 ሀገራት በአምባሳደርነት አገልግሏል በስቱ ከሱን ጀምሮ 15 ሀገር አምባሳደር ሆነ አይቀር 115 100 ቀነሱ ይቀር ይበሉኝ እንግዲህ በ6 ወር የሰራሁት አለ አምባሳደርነት እንዲህ ቀላል ሙያ ይመስላል በተለይ ውጭ ሄዶ ላላየው ሰው ትልቅ ችግር ነው እውነቴን ነው እኔ አምባሳደርነትን ባሻገር ብዙ ነገር ነው የሆንኩት ማየት አለብህ ግራ ቀኝ ማየት አለብህ ለመጀመሪያ ጊዜ አምባሳደርነት የተሾምኩት ጃፓን እነሱ አሁን ያስታውሱ እዚህ ነው የተረሳሁት እንጂ እዛ ያስታውሱኛል እዛ ኖር ያለው አበበ ቢቂላን ይቀድሙታል ይመስል እሱ ትላንትና ነው በኋላ አንድ ወዳጅ ነበረኝ እዛ ሀገር ያው በአምባሳደር ስትሆን አምባሳደር ታውቃለህ ያማማቶ ታኪሂሮ ይባላል እውነቴን ነው እንዴት አለ ሰው መሰለህ ውጭ ብድግ ነው አልፎ ያጁ ሁሉ እንደው ዘር ይውጣልህ የማይለው የለም እሱ እኔን እዛ ተቀብሎኛል በኋላ እኔ እዚህ ስመጣ ደግሞ እሱ ኃይለ ሥላሴ ጋር መጣ እንግዳ ሆኖ መጣ የሹመት ደብዳቤውን አቀረበ የቅዳሜ ሹርለት ነው እንደ ፋሲካ ልክ እንደ ዛሬ ማለት ነው የሹመት ደብዳቤውን አቅርቦ ጃንሆይ ነፍሳቸውን ይማረው እውነቱ ቦታ ነው ያሉት መኮንን አቤት እኔ እንግዲህ ዛሬ የማድረው ባታ ማርያም ነው ስለዚህ አንተ ጋር ይደር ያማማቱ አንተ ጋር ይደር አሉሻሉ እዛ ይሄድኩኝ እንዴት አድርጌ እውነቴን ነው እንዴት አለ ደግሼ ኢትዮጵያንም አምባሳደር ስትሆን የአምባሳደር ትርጉም ይገባል የሰፈር ሰው ሰብስብ ያልኩ እንዴት አለ ዘፈን ባህላችንን አሳየው ሰኞ ለታ ባለቤት ያፈርት ብላና እሳት አንድዳለህ ለሱ ጧት ቁርስ ልሰራ ማንደጃ ሞልታው ግቡ አርጋ አንድዳ እንቁላል ልገዛ ሄዳለች ማግዳው ይሄ ሌላ ሆኖ አለልኩ እኔ ደግሞ ውዳሴ ማርያም በር ላይ ደግምልሃል አሁን እቺ ቀለሙ ያልቀቀና ቀለማ ትባላለች እኔ ልጅ መጀመሪያው አሰራ ልገለይ ነው አሁን እሷ ብድግ ብላለህ ያንን እሳት ልታነሳ ልትይዝ በጇ እንዲህ ስትል መቼም እሱ ባለቤቱ ታተረፈ ያተርፋል እኔ ዞር ስል ግጥምጥም አለ አይን ላይ ግጥምጥም ስንል የዛ ጊዜ ማነው ምንላት ትንሽ ነች ኪያ ነው ምንላት አሁን የጃፓን ስም ነው አይደል ኪያ ራሱ በዛ ለምዶቡት ነው አይደለም ጃፓን የኛ ነው ኪያ ማለት የኔ ማለት ነው እንዴ ኪያ መኪና ስለሚያመርቱ ያመርታል ኮሪያ ነው
አውቃቸዋለሁ፣ እነሱንም አውቃቸዋለሁ። ኪያዎችንም ኮሪያ አውቃቸዋለሁ በደንብ አሳምር። የኛው ሰው ናቸው። ቃኘው ሻለቃ ዘምቻለሁ። ቃኘው ሻለቃ ሰምቻለሁ። ስለ ቀኞች ሻለቃ በኋላ አጫውታለሁ። ምን ችግር አለ? እውነቴን ነው። ታሪክ የሚል ሰው ነው ደስ ይለኛል። ለምን ታሪክ ታላወቅ ትናንትን ታላወቅ ወዴት እንደምትሄድ አታውቅም። በኋላ አለ እንዲህ ዞር ስል እሷ እሳቱን ልታነሳ እኔ ደግሞ እንዲህ ዞር ስል ግጥምጥም አላለም ኖ ኪያ ብዬ እጇ እንዲያላስኩ አየር ላይ ልሙትልህ ወዲያው ብድግ ብሎ እስክሪብቶና ወረቀት ተኛቸው አይጠፋም። ያማማቶ ቁጭ ብሏል። ያማማቶ አለ ያ የዛ ጊዜ ምን ያደርግልሃል ኖ ኪያ ብሎ ጻፈና የአምባሳደርነት ስራውን ሲጨርስ ኢንቨስት አደረገ። እዛ ኖኪያ የሚባል ካምፓኒ ኖኪያ ተባለ። ቀረ በቃ በዚህ ነው የቀረው። እንደዚህ ነው የምንዘረፈው። 5% አክሲዮን አለዎት ይባላል። ሰጥቶኛል። 5% ማተብ ያለው ሰው ነው ሰጥቶኛል። 5% ሰጠኝ። ግን ምን ብዬ እበላለሁ? አስቤበት አላረኩም። የመድኃኒዓለም ፈቃድ ሆኖ ነው ያናገረኝ ብዬ አልወስድም ብዬ ኖኪያ ካምፓኒ አሁን ድረስ ይጽፋል። ቁጥር ሁሉ ልከዋል። ገንዘብ አለ ውሰድ ይላሉ። እኔ ግን አልወስድም። ስልካቸው ራሱ በነገራችን ላይ ኖኪያ ነው። ምልክት ሁሉ አለ። እጅ እንደዚህ ያለ አለ። ብዙ ነው ያሳለፈው። ሲከፈት የሚጨባበጠው የእርሶ እጅና የልጅ ነው። የቀለሟ እኮ ነው የቀለሟ ነው። እና እንደዚህ ነው እልሃለሁ። እንደው ቃኘው ሻለቃም ዘምቻለሁ ብለውኛል። ዘምቻለሁ። እንደው ኮሪያዎችም እንደው ዝም ብንላቸው ይቀየማል። የእርሶ የአምባሳደርነት ዘመን ብዙ ነው። ኢትዮጵያ የለፉት የደከሙት ብዙ ነው። እንዳሉት እኛ ሀገር አላከበርነውም። ኮሪያዎቹ ጃፓኖቹ ግን ያከብሩታል። መኮንን በልዘ እዚህ ጠይቅ ብለህ ነው መኮንን በልዘ ስትል ይነግሩሃል። እዛ ደግሞ የሄድኩት በምንድን ነው ሊግ ኦፍ ኔሽን ጦርነቱን ጨረታ ወጣ። ጨረታ ወጣ። የዛ ጊዜ ሰምታችኋል አይደል? ጨረታ ጦርነት ጨረታ ነበር። ጨረታ ወጣ። ነፍሱን ይማረው። እውነቱ ቦታ ነው ያለው። የዛ ጊዜ ጀነራል መንግስቱ ነው ባይኑ ተቀሳ አደረገና ቆጠራ ላይ ወዳጆት ነው ደግሞ ሲቪ ወጥ ጥሩ ነው እርሶ ሊግ ኦፍ ኔሽን ጦርነት ጨረታ ወጥቷል። ስለዚህ ቢወዳደሩ ምን አለ አለኝ። አይ ታልክ ጥሩ ነው አልኩና እኔ ለመጀመሪያ ጊዜ ሲቪም የሰማሁት እዛ ጊዜ ነው። ወዲያው ቤት ገባሁና ምን ያህል የሰው ኃይል እንደሚያስፈልገኝ የመሳሪያ አይነት፣ የጥይት ብዛት፣ ይሄ እግረኛውን ታንከኛውን እሱን ሁሉ ሰራሁና ላኩኝ። እግዚአብሔር ይመስገን። እውነቴን ነው። ከእግዚአብሔር ቀጥሎ ሊግ ኦፍ ኔሽን ያለው በ15 አወጣለሁ አለ። በ15 ወጣ። ጨረታው ሲወጣ ነው ያሸነፍኩ። ጨረታውን ልሙትልህ አሸነፍኩ። በኋላ ተነስተን ጃሊ ሜዳ ላይ አንደኛ ክፍለ ጦር እዛ ነን ተሰብስበን እያለ መጣ። እናንተ የኢትዮጵያ ንጉሠ ነገሥት መንግስት ወታደሮች ጀግኖች አለ። በቅርቡ ይሄ ሰራዊት ወደ ሲኦል ይሄዳል በተጠንቀቅ አለ። በኋላ እሱ ሰላምታ ሰጥቶት ሄደ። በኋላ ሰራዊቱ ተነቃነቀ። እውነቴን ነው። ምን በሰራን ንጉሠ ነገሥታችንን ባገለገል አገራችንን ባገለገል ምን በሰራን ተነነብሳችን ሲኦል እንሄዳለን። ዛሬ አውደዱኝና ሰራዊቱ ወደኛል። እስቲ አንተ ትግባባለህ ሄደህ ጠይቅልን፣ ለምንድን ነው ወደ ሲኦል የምንሄደው ተባልኩ። እሺ አልኩ። ሄድኩ፣ ገባሁ። ሰላምታዬን ግጥም አድርጌ ሰጠሁ። ንጉሱ ጋር አይደለም የአንድ ክፍለ ጦር አዛዥ ነው እሱ ነው መንግስቱ። ሰጠው። ጌታዬ ስለ አራተኛ ደረጃ ሻለቃ ባሻ እጅ ከምን አለኝ። አሁን ድረስ ድምጡ ጆሮ ያለው ያው ምስክር ናቸው ያገኛቸው ነው አለኝ። ጌታዬ ንጉሠ ነገሥታችንን ባገለገልን ሀገራችንን ባገለገልን ምን በሰራ ነው ተነፍሳችን ሲኦል የምንሄደው ብሎ ሰራዊቱ ቀይም አላልኩት። ሰኞ ዕለት ነው እንግዲህ ይሆን ሳቃልኩ። መንግስቱ እሱ ነው የሚያውቀው። እንግዲህ እኛ እናውቅም። ሳቅ በሳቅ ሆነ። ሰኞ እንደቆምኩ ማክሰኞ ቆሜ እግሬ ቀጥቀጥቀጥቀጥ አለ። ይስቃል አልኩ። በኋላ ዓርብ ዕለት እንዲህ ይለኛል። ልሙትልህ እዛ ጊዜ 5 ቀንም ትስቃለህ። በኋላ ወጣሁና ምን ኧረ እባክህ እኔ ሲኦል ያልኩት ኮሪያ ነው። ኮሪያ በልኝ ይቅርታ ኮሪያ ላይ ዓርብ ዕለት ከሰዓት በኋላ ወጣሁና ጎበዝ ኮሪያ ልንሄድ ነው ለውጊያ ያልኳቸው ጀመሩልሃል። የዛ ጊዜ ሰራዊት እውነቴን ነው የምልህ አሁን ድረስ ፊቴ ላይ አለ። ያስባል ገና አይደለም ጦሩ ልሙትልህ
አያ ያስባል ቃኘው ሻለቃ ያስባል ገና ያስባል ገና አላ እሺ አሁን ድረስ ጆሮ ላይ ያለው ብታይ እሺ በኋላ ሮብ ዕለት ጨፈርን ሐሙስ ዕለት ጨፈርን ዓርብ ዕለት መጣን በሉ 3 ቀን ጨፈራችሁ 3 ቀን ጨፈር 3 ቀን ጨፈር እዛ ጊዜ 3 ቀን ደግሞ ጊዜ ወጣለ ኧረ በስመ አብ 48 24 ሰዓት ቀን 24 ሰዓት እኮ ሌሊት ነው ደግሞ 48 ሰዓት ነው 48 የሚባለው 24 ሰዓት ቀን እሺ 24 ሰዓት ሌሊት እንዳሁኑ 12 አይደለም እንዴ በመወሰኛው ምክር ቤት ተቆርጦ ነው እኮ 12 ማን ነው ይሄን ያቀረበው 48 ያስቀምጣው ነፍሳቸውን ይማረው እውነቱ ቦታ ነው ያሉት ራስ አበበ ናቸው ራስ አበበ ናቸው እሳቸው ሰው ሰነፈ በሸታ ቤት ሆነ ውሎ ይቆረጣ 48 ለ47 ይቆረጥ የሚለው በዛ ድምጽ በአንድ ድምጽ ልዩ በአንድ ድምጽ እኔ ነኝ ልዩነቱን የፈጠሩት እኔ በመድኃኒዓለም ስራ አልገባም አልኩኝ አይ ይቆረጥ ተብሎ 12 ሰዓት ቀን 12 ሰዓት 48ቱ ተካፈለ በዚህ ተነሳ ጨፈር ኮሪያም ሄድን እውነት ይዘን ነው አሸነፈን ያው ትዝታ ነው በጦርነት ውስጥ ማለፍ ቀላል ነገር አይደለም ታሪክን ሲያወሩት እንደዚህ ቀላል ይመስላል ያው በቦታው ስለነበሩ ትዝታቸው መጥቶ ከዚህ በላይ የእምባ ህቅታው ሊያናግራቸው አልቻለም ያው እናንተም ትረዳላችሁ ብለን ተስፋ እናደርጋለን አምባሳደርን ግን በእናታችሁ በደንብ አመስግኑልን ተመስግኛ ያላቀም ባገር ያሉ ሰው ናቸው እስቲ ዛሬ አመስግኗቸውና እንደ ወግ አሳዩአቸው በጣም እናመሰግናለን መዝናኛዎች አንድ የባቡር ጨዋታ ከመጫወቴ በፊት ከባቡሩ በፊት ጋሪ ነበር አዲስ አበባና ድሬዳዋ የሚታወቁት በጋሪ ነው ሁለቱም ጥሩ ተመሳሳይ እድሜ ያላቸው ስለ ጋሪ ስነግራችሁ የኔ እናት የመጀመሪያ የከንፈር ወዳጇ አንድ ጋሪ ነጂ ነበር ጋሪ ነጂው ዱባለ ክብረት ይባላል በጣም መልካም ነው ሰፈራችን ወይዘሮ ሙሉነሽ ጠጅ ቤት የሚባል አለ አባቴም እዛ ይጠጣ ነበርና አባቴን እናቴ ከማወቋ በፊት ዱባለ ክብረት እናቴ በጣም ቆንጆ ናት ረጅም ናት ፀጉሯ ጎፈሬ ነው ካባት አረጋለች በባዶ እግሯ ነው የምትሄደው በቅሎ አላት በቅሎ ላይ ሁለት ጣቷን ሰካ አርጋ እዛ ተቀምጣ ካባዋን አድርጋ በሰባ ደረጃ ስትሄድ ዱባለ ክብረት የመጀመሪያው ጋሪ ነጂ እናቴ ነያትና በፈረስ ነው እንጂ በሚሰጋግረው መቼ በቅሎ ያውቃል እንዳንቺ ያለው ሰው አሎ ጠቅ አረጋት ዛራስ መኮንን ድልድይ ዞር ብላ ስታየው ዱባለ ክብረት ነው ልቧ ትርከክ ብሏል ዞር አለችና ጭቅጭቅ አታብዛ አታምጣብኝ ጣጣ ትችለኝ እንደሆን ከነጓዜ ልምጣ ትለዋለች እሱ በጋሪ እሷ በበቅሎ ሆነው አሁን ሀገር ፍቅርን አቀበት እየወጡ ነው ሀገር ፍቅር አቀበትን ሲወጡ ዱባለ ክብረት ምን አለ ድሮ ይሄ እቺ ፊሽ የምትደረገው ዲዮደራንት ምናምን አልነበረችም ጤና አዳም አሪቲ ምናምን ነው እናቶቻችን የሚያደርጉት የነበረውና የኔና ጤና አዳም አሪቲ ምናምንና አያት እዚህ በግራ ጆሮዋ በኩል ጤና አዳም እና አሪቲ ሰካ አርጋ ነው አለና ጤና አዳም አሪቲ ሰንበለል ነው ሽታሽ ያ የከንፈር ወዳጅሽ በምን ነገር ከዳሽ አላት ከንፈር ወዳጅ ቀለም ብሎ እንዳላት ለማወቅ ይሄንን ያወሩ ሲሄዱ አሁን ሀብተ ጊዮርጊስ ድልድዩ ጋር ይደርሳሉ ሀብተ ጊዮርጊስ ድልድይ ጋር ሲደርሱ ምን ይላታል ሀብተ ጊዮርጊስ ድልድይ በቅሎሽን አስረሺ ከማማ ጽጌ ቤት ጠላል ጋብዝሽ ይላትና እናቴን ከበቅሎ አስርዶ ይዟት ማማ ጽጌ ቤት ይገባል እኔ ዛን ጊዜ አልተወለድኩም ከዛ የማማ ጽጌ ቤት ደግሞ እንደዚህ ዘንበል ያለ ቤት ነውና ጭቃ ቤት ነው ሳር ቤት ነው ዘንበል ያለና ነው ሁለቱም ሲገቡ እንደዚህ አዘንብለው ይገባሉ ቤቱ እንደዚህ ያለ በመሆኑ መደብ ላይም ሲቀመጡ እንደዚህ ብለው ነው የሚቀመጡት የኔ እናትና ስለዚህ የዱባለ ጭንቅላትና የኔ እናት ጭንቅላት ተከሻ እዚህ ለጎን ተገናኝቷልና እዛ ጋር ምን ይላል በአግድም የተጻፈ ጽሁፍ ባለ በከሰል ግርግዳው ላይ ተጻፋለ በነጭ ኖራ ነው ቤቱ
ዛሬ እጅ በእጅ ነገ በዱቤ ነው የሚለው። ዱባለ ክብረት በዱቤ ስለሚጠጣ ነው። እና እዛ ይጠጣሉ። ከዛ በኋላ ጠጥተው ቤት ሄዳሉ። ማለቴ ነው የዛን ጊዜ አልተወለድኩም። ያው ቤት ሲገቡ ያው ቤት ይገባል፣ ይመሻል፣ መሸ እንደማይመሽ የለም። ከዛ በኋላ በር ተዘጋ። ክፍቱን አያድር በሩ ሸጎር ተደረገ። ሊተኙ ሲሉ ያው መብራት መጥፋት አለበት። መብራቱ ጠፋ። ማለቴ ነው የዛን ጊዜ አልተወለድኩም። እዛ እንግዲህ ቁጭ ብሎ አይታደር ተኙ። እኔ አልተወለድኩም። እዛ ተኙ። ገላ ለገላ ቆዳ ተቆዳ እጅ ተእጅ ክንድ ከክንድ ደረት ተደረት ማለት አላየሁም፣ አልነበርኩም መሰለኝ ነው። ከዛ እኔ በ9 ወር ዱብ። ግን ከዛ በፊት የሚገርማችሁ ሰርግ ከመጋባታቸው በፊት 50 ጋሪ ከፊት 50 ባሻጋሪ የስለሽን እናት ተዳረች በጋሪ ለጋሪው ቶሎ ንዳው ለጋሪው ቶሎ ንዳው። እስቲ በሉ ለጋሪው ቶሎ ንዳው። አንተ ባለጋሪ ጋሪ በሉ። አንተ ባለጋሪ ተጣሩ እንጂ ተውሰደኝ በሞቴ ጋሪ በጣም ቸኩያለሁ ጋሪ ሰበታ ነው ቤቴ ወይም ከዚራ ነው ቤት። በጣም ቸኩያለሁ ጋሪ ከዚራ ነው ቤቴ ከዚራ ነው ቤቴ ጋሪ ወይ ጋሪ በሉስ አይሰማም ወይ ጋሪ ጎማው ተሽከርካሪ ፈረሱ በራሪ ወይ ጋሪ ሀብተ ጎልስ ድልድይ በቅሎሽን አስረሻላችሁ ባል ወይ ጋሪ ከማማ ዝጌ በጠላ ልጋብዝሽ ወይ ጋሪ 50 ጋሪ ከፊት 50 ባሻጋሪ ወይ ጋሪ የስለሽንና ተዳረች በጋሪ ወይ ጋሪ ለጋሪው ቶሎ ባቡሬ ይዞኝ ገባ ደሬ አንድ ላይ ባቡሬ ጀግተፍ ባቡሬ ይዞኝ ገባ ደሬ ባቡሬ ይዞኝ ገባ ደሬ ሳተናው ባቡሬ መጣ ገሰገሰ ገባ ከፉል ውሃ ሳተናው ባቡሬ መጣ ገሰገሰ ገባ ከፉል ውሃ ያገጣጣሚ እህልና ውሃ ያገጣጣሚ እህልና ውሃ ባቡሬ ይዞኝ ገባ በሉ ባቡሬ